ሰላም ወገኖቼ እንዴት ናችሁ? ዛሬ ዞር ዞር እያልኩኝ እየሰማው ነገር ልንገራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት አድርጉ። ነባሮቹ ላይክ አድርጉ። እስከ መጨረሻ አዳምጡ ፕሊዝ። 10 ደቂቃ ቪዲዮ ነው ሲወዳችሁ። መቼም እኔ 40 ደቂቃ 30 ደቂቃ ቤታችሁ ላይ ሲቀመጥ ይሄን 10 ደቂቃ ቪዲዮ ጨርሳችሁ ካልሰማችሁ በጣም እንግዲህ ምን ልበላችሁ። አንድ ነገር እየሰማሁ ነገር ለእናንተ ላውራ ብዬ መጥቻለሁ። እንደ ማንኛውም ሰው ዞሩ ዞሩ እያልኩኝ ያው ቲክታክ ሰፈር እየሰማሁ ነገር ነው። እሱስ ምንድን ነው ካላችሁ ስራተኛ ሁለት ስራተኛ በተለይ ኢትዮጵያዊ ሁለት አንድ ላይ ሲሰራ የሆነ ምክንያት ይፈጥራል። አንድ ነገር ለእናንተ ላውራ ብዬ ነው የመጣው። የምር ነው የምላችሁ። በነገራችን ላይ ቀድማ የመጣቸዋም ደግሞ አሁን ሁለተኛ የመጣቸዋም ሁለቱም የሰው ቤት መሆናቸውን ግን አትርሱ። ብዙዎቹ ደግሞ እኔ ቅድም የመጣው የሰዎች ባህሪውን አውቃለሁ፣ ስራቸውን አውቃለሁ፣ ቤቱን አውቃለሁ ብሎ አዲስ የሚመጡ ሰራተኞቹ እንደ ራሳቸው ማያስቦቹ ብዙዎቹ አሉ። በቲክታክ ሰፈር እየሰማሁ ቪዲዮ አሁን እንግዲህ ለእናንተ ላውራቸው። አንድ እህታችን በማናት ሀቢባ ቤት ነበረች እና እያወራች ነበረ። እሱስ ምንድን ነው ቀድማ የመጣችው ሰራተኛ እኔ እየሰራው እያጸዳው፣ እሷ ይችኛዋ ምግብ ቤት ናት የምትሰራው፣ ኩሽና ነው የምትሆነው። እችኛዋ ደግሞ እያጸዳችም ደግሞ እያስተካከለችም ብትውልም አትሰራም፣ እየሰራች አይደለም። ደግሞ እቺ ጽዳቷ ደግሞ ልጅም ትይዛለች፣ ልብስም ደግሞ ቤትም አላት። ያው እሷ 3 አይነት ነው የሚሰራው፣ እችኛዋ ደግሞ ምግብ ነው የምትሰራው። እና የምግቧ የመጀመሪያ ስለመጣች ቤቱም ስለምታውቀው ብዙም አይደለችም፣ አትሰራም ነው የምትላት። እና እችኛዋ ደግሞ ህፃን ጋር ስለምትሆን አንዳንድ ነገሮችን እየሰራች ነው። በነገራችን ላይ እችኛዋ ደግሞ አትሰራም ነው የምትለውና እቺ ጽዳቷ ልብሱን ማሽን ውስጥ ከታ ያው ልጆቹ ጋር ስለምትሆን እኔ ራሴ ስለማውቅ ማለት ነው። ልጅ ጋር ሲሆን ትረሳላችሁ ስለምትረሱ አሁን እችኛዋ መጀመሪያ የመጣችው እቺ ልጅ የያዘችው ጽዳቷና ልብስ ልጅ የምትይዘው ይከብዳታል። 3 ነው። እችኛዋ ደግሞ ምግብ ነው፣ ሌላ ነገር የላትም። እሺ ምን ልትል ጥሩ ነው? እችኛዋ ህፃናቶቹ ጋር እየተጫወተች እነሱን ይዛ የወጣች ልብሱን ማሽን ውስጥ ልብሱን እረስታለች። ጋይስ የምር ነው የምላቸው። እኔ እንኳን ጨርሼ አልሰማም፣ እያወሩ ነበር እንጂ ጨርሼ አልሰማም። በነገራችን ላይ የሀሳቤ የራሴ ሀሳብ ጨምራለሁ እንጂ እና እረስታለች። እና ሴትዮዋ መታ ልብሱ ታጥቧል የልጆቹ ህፃናቶቹ ስል ለካ ጠዋት ከትቻለሁ ረስቻለሁ ማሽን ውስጥ ብላ ነገረችው። ስትናገር እችኛዋ ደግሞ ታውቃለች እኮ ልብሱ ማሽኑ የት ነው ያለው? ኩሽና ነው ያለው። አንዳንድ ቤት ታውቃላችሁ ኩሽና እንዳለ ታውቃላችሁ አይደል? ኩሽና ላይ ያለው ያወቀች ዝም ብላ ልብሱ ሲያልቅም ዝም ብላ ኩሽና ላይ ያለችው ጸጥታለቻት። እችኛዋ ያው ታውቃላችሁ ህፃን የያዘ ሰው በጣም ስለሚከብድ ህፃንም ይዛ ስራውም ይዛ ለማስራት ከህፃናቶቹ ጋር ውጪ ሂጂ ልጆቹን ይዘሽ ካልኩኝ እኔ አንድ ነገር እረሳለሁ። ትክክል ነው። ግን ለምንድን ነው ኢትዮጵያዊ ሆኖ እንደዚህ መሆን እንደዚህ መጨከን አለበት? እኔ እንደዚህ ብቻ ነው አልኩኝ። በቃ ግን እረስቻለሁ አለችው። እኔ እረስቻለሁ ልጆቹን ይዤ ነበርና እረስቼ ልብሱን ሴትዮዋ ሲጠይቅ ለካ እረስቻለሁ ሲል ማሽን ውስጥ ነው ልብሱ እስካሁን አለችው። ለምን አልነገርሽም አንቺ እዚህ ነሽ? እኔ እኮ ልጆቹን ስለያዝኩኝ ረስቼ ነው ስትለኝ ለምን ትረሻለሽ? ስራሽ አይደለ እንዴ አለችው። እኛዋ ደግሞ የሚገርማኝ ነገር በጣም እኔ እንደው በጣም ነው የገረመኝ። ኢትዮጵያዊ ሆኖ እንዴት እንደዚህ መሆን ይችላል? እችኛዋ የምግብ ቤቷ የቆየች ናት። እሺ እችኛዋ በሁለተኛ ደረጃ የመጣችው ምን ችግር አለ? ለእሷም ቤቱ አንድ አይደለም። የዚችም የሰው ነው፣ የእሷም የሰው ነው። በዚህ ኃይል ክፋት ለምንድን ነው? የምር ነው የምላችሁ። እኔ ምንም ነገር እንደው ቅድም እንደነገርኳችሁ ብዙ አልሰማሁም እና ልጅቷ በዚህ ምክንያት ሴትዮዋ ተቆጣችው። ለምን እንዴት ልብስ ትረሻለሽ? የልጆቹ ልብስ እንዴት ትረሻለሽ ስትል የልጆቹን ስለያዝኩኝ ደግሞ ቤቱም ጽዳት ላይ ስለነበርኩኝ ረስቻለሁ ያለች ነው እችኛዋ ኩሽና ላይ ያለችው እኔ እዚህ አይደለሁም ያወጣች መስሏት ነው አለችው። ገባችሁ? እኔ እዛኛው ክላስ የሚያስተካክለው ነገር ስላለ እያስተካከልኩኝ ነው።
ቆይቼ ስመጣ ምንድነው ማሽኑ ቆይ እንትን ብሏል። ከዛ ያወጣች መስሏት ነው። ይሄ ኃይል ክፋት ለምንድን ነው ግን ሰው ልጅ አንዱ ላይ የማያስበው? የራሳቸው ስራ ለምንድን ነው የሰራችሁ? የራሳችሁ ስራ ለምን የምግብ ቤቷን በራሷ ስራ እችኛዋን በራሷ ስራ ቢሆንም እረስታለች። በቃ ስለ ረሳች ማስታወስ የምን አይነት ክፋት ነው? የሰው ልጅ እንደዚህ ያይል ክፋት ምን ያደርጋል? ክፋት እኔ በጣም የምሬ ነው የምላችሁን ቲክታክ ላይ እየሰማሁ አልጨረስኩም። ግን የጋጠመኝ ነገር ልንገራችሁ። ሌላም ማለት ነው ይሄን በዚህ ነው ይሄ የሶሻል ሚዲያውን ቅድም እየሰማሁ ነው። ይሄ አልጨረስኩም ወሬው ሀሳባቸው እና ሴትዮዋ ተቆጣኛለች ብላ ለሀቢባ ቤት ገብታ እያወራች ነበረ። እና አንቺ እረስተሻል፣ ምን ችግር አለ? እችኛዋ ለምን አላስታወስሽም? ኢትዮጵያዊ አይደለችም እንዴ ሀቢባ ያለች ነው። የምር ነው የምላችሁ። እና ምን ማለት አለብኝ አሁን እችኛዋ ከህፃን ጋር ከስራው ትንሽ እንትን ብሎኛልና እንዴት ማድረግ እችላለሁ ብላ ያወራች ነው ከሀቢባ ቤት። ብዙም አልጨረስኩም ብያቸዋለሁና በነገራችን ላይ እኔ ክፋቱ ነው የገረመኝ። አንድ ነገር ሊጨምራችሁ ከዚህ በፊት አንድ ጓደኛ ያለችና ዱባይ ናት ያለችው። ሁለቱም አንድ ናቸው። እችኛዋ ኦሮሞ ናት፣ እችኛዋ ለአማራ ናት ይመስለኛል። በነገራችን ላይ በጣም ይቅርታ መጀመሪያ ስለመጣችው ኢትዮጵያዊ ነው፣ ግን ዜግነት ምንም አስፈላጊ አይደለም። በነገራችን ላይ ዋናው ኢትዮጵያዊ የሚሆን ብቻ ይበቃል። ግን ተጣሉ። ለምን? ይችኛዋ ጽዳት ላይ ያለችዋ ለምን ጽዳቱን ጨርሰሽ ኩሽና ያለችው እቃ ለምን አታጠቢ የሚባለው ነገር አለ። እቃ አይጠቢ ስትላት እኔ የራሴ ስራ አለብኝ እንጂ የአንቺ ስራ አልሰራም ይችኛዋ ስትል መጣላት ጀመሩ። መጣላት ሲጀመሩ እችኛዋ ደግሞ ጭራሽ ማታቀው ነገር አንደኛዋ ምግብ ቤቷ ማለት ነው ምግብ የምትሰሯ አሁን ጓደኛዬ ጽዳት ላይ ያለችዋ ናት። ጽዳት ላይ ያለችዋ እቃ ናይ እጠቢ ትላለች። ምግብ ቤቷ መጀመሪያ የመጣች ናት። እኔ ጽዳት ላይ ነኝ እንጂ ምግብ ላይ አይደለሁም። እቃ ያንቺ ነው አላጠውም ነው የምትለው ይችኛዋ። ከዛስ ይደበደባሉ፣ ይሰደባሉ። ሴትዮዋ ሰማችና ምንድነው እናንተ ኢትዮጵያዊ አይደላችሁም እንዳ ማለት ጀመረችው። ከዛስ ምን መሰላችሁ? ምር ነው የምላችሁ። ይሄ የሰው ክፋት ለምንድን ነው የምላችሁ? የሰው ክፋት ለምን ኃይል ክፋት ለምን ያስፈለገ? እውነቴ ነው የምላችሁ። እና እናንተ ኢትዮጵያዊ አይደላችሁም እንደ ለምንድን ነው እንደዚህ የምትሆነው ብላ ሴትዮዋ ጭራሽ ቆጣችሁ። ከቆጣችሁ በኋላ እቺ ምግብ ቤቷ ማጥፋት ፈለገችው። በቃ ማጥፋት ስትፈልግ ፓስፖርቱ ያለህበት ቦታ ፓስፖርቱን አግኝታ ልጅቷ ጠፋችው። ልጅቷ ስትጠፋ ደግሞ እችኛ ጓደኛዬ ተጣሉ። ከጓደኛዬ ጋር ስለተጣሉ ሴትዮዋ ደግሞ እቺን ጓደኛዬ ያዘችው፣ ጽዳቷን ማለት ነው። አንቺ ነሽ አስጠፋሽው። እንዴት ልጅቷ ማጥፋት ቻለችው? በምን ምክንያት? እናንተ እየተጣላችሁ ያለችሁበትን ወይ ቦታውም ንገሪው። ለአንቺ አወርታለች። ለምን ጠፋች? በቃ ያዙኝ ልቀቁኝ ልጅቷ አለችው። ልጅቷ ደግሞ እኔ አላቅም ጠፋችሁ። በቃ ልጅቷ ስትጠፋ እችኛዋ ደግሞ ምስኪን የሆነችው የምሬ ነው የምላችሁ። እችኛዋ ምስኪን ናት፣ ምንም አታውቅም። ምን ብትሆን ጥሩ ነው? አንቺም ከኔ ቤት አትሰርም፣ እችኛዋም ጠፍታለች። በቃ አንቺም ትይጃለሽ፣ ለነገ ተዘጋጂ ማለት ጀመረ። በቃ አንቺ እናንተ ለነሱ እኮ ቀላል ነው በነገራችን ላይ። በቃ ለነገ ተዘጋጁ። በቃ ምንም ነገር ሳላሰባችሁ አሁን ተነስታ ተዘጋጂ ብትል ምንድን ነው ምን ትላላችሁ? የምሬ ነው የምላችሁ። እና ለነገ ተዘጋጁ ስል እሺ ያለችው ልጅቷ ሸኘችው። በቃ በባዶ እጅ ማለት ነው። ይሄ ዋናው ምንድን ነው? በሁለት ስራተኛ ነው ዋናው ችግሩ፣ በሁለት ስራተኛ ነው። አሁን ቅድም ቀንጭፍ አድርጌ ነው የሰማው። የእነሱ ቪዲዮ ባስገባ የእውነት ትሰማላችሁ፣ ግን አላስገባም ብዬ ነው። እና
እኔን ራሱ እየጋጠመኝ ነገር ልንገራችሁ፣ የምር ነው የምላችሁ። ይህ ሁለት ሰራተኛ በጣም መከራ ነው፣ መከራ ማለት ነው። እኔ በነገራችን ላይ በኢትዮጵያ ላይ ነው የሚሰራው፣ በኢትዮጵያ ላይ እንደው እንደዚህ ከተማ ቢሆን ችግር የለም። የምር ነው የምላችሁ። በሰዓቱ ሰው ቤት መግባት ፈለግኩኝ። እንደዚህ ፕሮሴሱን እስከሚያልቅ ድረስ ቀጥታ ሰው ቤት ገብቼ ማስራት ፈለግኩኝ እና ቦሌ ገባሁ። ቦሌ የሚባለው ቦታ ገባሁና ያለው ሰዓት እችኛው ሞግዚቷ መጀመሪያ የመጣችው 4 ወሯ ነው። በቃ 4 ወሯ ነው። እኔ ደግሞ ገባሁ። ከገባሁ በኋላ ምን መሰላችሁ? የምር ነው የምላችሁ፣ የሰው ምቀኝነት፣ የሰው ክፋትነት ማለት ነው። ልክ ሴትዮዋ ስትመጣ ቁጭ ብላ ነው የዋለችው። ምንም ነገር አልሰራችም ነው የምትለው። ሴትዮዋ ደግሞ ትንሽ እንትን ትላለች፣ ትጠጣለች ምናምን። በጣም ሀብታም ናት። በጣም በጣም እዚህ ሀገር ቆሻሻው አውጥተን ውጭ እናስቀምጣለን። አሁን እዚህ ጋር ቆሻሻውን አውጥቼ ስብስብ አድርጌ አውጥቼ ወደ ታች አላወርድም ነው፣ ውጭ ላይ በሩ ጋር አስቀምጣለሁ። ልጁ መጥቶ ይወስዳል፣ የሚወስድ ሰው አለ። እዛም እንደዛ ነው፣ ኢትዮጵያ ላይ ራሱ ማለት ነው እንደዛ ነበረ። አትላስ ነው በነገራችን ላይ በጣም የሚያምር ቦታ ነው። ቆሻሻውን ራሱ አውጥቼ በረንዳ ላይ ነው የማድርገው። መጥቶ የሚወስድ ሰው አለ። በጣም ሀብታም ናት ሴትዮዋ እና ልጅቷ ልክ ሞግዚቷ ልጇን ብቻ ነው የምትይዛውና ልክ እሷ ስትመጣ ምንም አልሰራችም ነው የምትለው። ደግሞ ክፋቷ እኔ ቤት አጸድቼው ምናምን ጨራርሼ ሁሉም ነገር ካጸዳው ቤቱ የተረገጠ ቤቱ ግድግዳው እንትን ምንድን ነው መሬቱ ይታወቃል። መሬቱ ይታወቃል። ቤተሰብ መሬቱ ሲታወቅ እሷ ደግሞ ምን ታደርጋለች? ልጅቷን ህፃኗን ቁጭ አድርጋ ውሃ ቀርታ ትሰጣለች። ትጫወት ብላ ህፃኗን ውሃ ትሰጣለች። ክፋቷን አስቡ እስኪ፣ አስባችኋል? የምር ነው የምላችሁ። እኔ የዋሻው አይደለም። ይህ ውሃ ቅርታ እንደገና ደግሞ በቃ አለያ መጫወተው ሁሉም ነገር ሰጣ አታነሳም። ይህን ሶፋው ምንም በቃ ስርክክክ ነው የምታደርገው። ሴትዮዋ ደግሞ እንደነገርኳቸው ትጠጣለች ምናምን፣ በቃ ኃይለኛ ናት። ልክ ስትመጣ ምንድን ነው ይሄ አንቺ ምን የሰራሽ ነው? አንቺ ምን እንደዚህ ያልሽ ነው ነው የምትለው እና ልክ ስትመጣ ደግሞ ቁጭ ብላ እኮ ነው እየሰራች አይደለም፣ እንደዚህ ሆና እኮ ነው። ደግሞ ይሄን አምጪ ስል እምቢ ነው የምትለው፣ ይሄ እንደዚህ ስትል እምቢ ነው የምትለው። አይገርምም? የራሷ ስራ አሁንስ እኔ ሌላ ስራ እየሰራው ካለው የራሷ ስራ ነው። ወይም ልጅቷን አብይ ነው የምትለኝ፣ ወይም ልጅቷ እንደዚህ አድርጊ ነው የምትለኝ። ተረዳችሁ? ከዛ እኔ ደግሞ አንዴ ያንቺ ስራ አይደል እንደምን ማለት ነው ላለሁ። ምን ማለት ነው ያንቺ ስራ አይደል እንደ ይላታለሁ። እሷ ደግሞ ቀድማ ስለመጣች የእሷ ነገር ትሰማለች። ሴትዮዋ የእሷ ነው የምትሰማው። እና በዚህ ምክንያት ተጣልተን ወጣን ከሴትዮዋ ቤት። 4 ወር ሰርቼ ተጣላሁ። ለምን በቃ 4 ወር የራሱ በማከራ ነው የጨረስኩኝ። በእውነት ሀገራችን ላይ ራሱ ክፋት አለ። እንደው የሰው ሀገር ይብላን፣ የሰው ሀገር ይብላን። የምር ነው የምላችሁ፣ ቀልድ አይደለም። የሰው ሀገር ብቻ ይብላን እንዴ! እና በጣም ከባድ ነው። ሀገራችን ራሱ ከባድ ሁኔታ ነው እና ቤተሰብ በጣም ነው የሚያስጠላው። በነገራችን በጣም ያስጠላል። እና ምን ማለት ፈልጌ ነው፣ ሁለት ሰው ስትሰራ በተለይ ሀገራችን ላይ አልሰራም ብዬ ማውጣት እችላለሁ። አልፈልግም፣ አልሰራም፣ በቃ ማስራት አልፈለግኩም ብዬ ማውጣት እችላለሁ። ሰው ሀገር ግን አንችልም እና እናንተ ሳታስቡ ሲያሳፈሩ በጣም ነው የሚያሳዝነው። በጣም ያሳዝናል። እና ፕሊዝ ሁለት ሆናችሁ የምትሰሩ ለእናንተም፣ ለአንቺም፣ ለእሷም ሁሉ ሰው ቤት ነው። ተባብራችሁ ስሩ፣ በፍቅር ስሩ ፕሊዝ። ስወዳችሁ እና እኔ ቅድም እየሰማው ትንሽ አልተመቸም ነበረ የሰማው ትንሽ ቪዲዮ ቀርጬ ለማውሰዱ ምንም አልተመቸኝም። ሀሳቡም አስተያየቱም እኔ አወራቸዋለሁ ብዬ ታውኩኝ። በዚህ አጋጣሚ ላይክ፣ ሼር፣ ሳፖርት ማድረጉ እንዳትረሱ ቤተሰብ ፕሊዝ። ወዳችኋለሁ። መልካም